የ39 ዓመቱ አስማተኛ ሊዮኔል አንድሬስ ሜሲ የእንግሊዝን ድንፋታ በሜዳ ላይ ያሽመደበደበት ረቂቅ ጥበብ፣ በአንድ በኩል የዓለም ሻምፒዮኑ አርጀንቲና፣ በሌላ በኩል ደግሞ በጉልበትና በፍጥነት የምትገሰግሰው ወጣቷና ብርቱ እንግሊዝ፣ ጨዋታው የዓለም ዋንጫ ግማሽ ፍጻሜ ስተት የሞት ያህል የሚቀጣበት የጫናው ማዕበል ስቴዲየሙን ያናወጠበት ረቂቅ ምሽት። ከጨዋታው በፊት የብዙ ባለሙያዎች ትንበያ ወደ እንግሊዝ ያደላ ነበር። የእንግሊዝ ሰራዊት በወጣበት እግሮች በንፋስ ፍጥነትና በአካላዊ ጥንካሬ የተገነባ በመሆኑ የአርጀንቲናን ተጫዋቾች ይበልጣል ተብሎ ታምኖበት ነበር። ነገር ግን አርጀንቲና በቁጥር የማይለካ በሳይንስ የማይተመን አንድ ምስጢራዊ ኃይል ነበራት። ሊዮኔል አንድሬስ ሜሲ እድሜው 39 የእግር ኳስ ሕይወት ማምሻ ላይ ቢገኝም እስካሁን ድረስ የጨዋታን አቅጣጫ በአንድ ረቂቅ ንክኪ የመቀየር ሰማያዊ ጥበብ እንዳለው ዓለም ያውቃል። ስቴዲየሙ ከ80 ሺህ በላይ በጉጉት በነደዱ ተመልካቾች ተሞልቷል። በዓለም ዙሪያ በመቶ ሚሊዮኖች የሚቆጠሩ የሰው ልጆች አይኖቻቸው በስክሪኑ ላይ ተክለው ይህን ታሪካዊ ምሽት ለመታዘብ ተዘጋጅተው ነበር። የመጀመሪያው ፊሽካ ሲነፋ ጨዋታው እንደ መብረቅ ተጀመረ። እንግሊዝ በወጣት ወኔዋ ፈጣን ሽግግሮች በመጠቀም አርጀንቲናን ለማለፍ ሞከረች። አርጀንቲና ግን ኳስን በቁጥጥር ስር በመዋል የጨዋታውን ወንዝ ወደ ረግረጋማ ፍጥነት በመቀየር ጨዋታውን ማረጋጋት መረጠች። በዚህ መሃል ሜሲ ወደ መሃል ሜዳ ጠለቅ ብሎ መውረድ ጀመረ። አንዳንዶች ይህን እንደ ጉልበት መሟጠጥ ወይም እንደ ድካም ቆጥሮት ሊሆን ይችላል። ነገር ግን በእውነቱ ይህ የአንበሳው የአደን ስልት ነበር። በመሃል ሜዳው ኳስን ሲቀበል የእንግሊዝን ተከላካዮች እንደ ማግኔት ስቦ ከቦታቸው ይነቃቅላቸዋል። ከዚያም ጀርባቸው ላይ ለቡድን አጋሮቹ ሰፊ አየር ክፍተት ይፈጥራል። ይህ በቴሌቪዥን መስኮት ለሚያይ ተራ ተመልካች ቀላል ቢመስልም በእግር ኳስ ጥበብ ግን የአእምሮ የበላይነትን የሚጠይቅ ረቂቅ ሥራ ነው። እያንዳንዱ የሜሲ ንክኪ ለተጋጣሚው ማስጠንቀቂያ፣ ለደጋፊው ደግሞ የተስፋ ዜማ ነበር። በ20ኛው ደቂቃ አርጀንቲና የመጀመሪያውን አደገኛ ሙከራ ስታደርግ ያንን ድንቅ እንቅስቃሴ የተነሰሰው እንደገና እሱ ሜሲ ነበር። የመጀመሪያው 45 ደቂቃ ያለ ጎል መጠናቀቁ ግን የታሪኩን መገረጃ ገና አላነሳውም ነበር። 55ኛው ደቂቃ እንግሊዞች የጠበቁትን ወርቃማ ዕድል አገኙ። አንቶኒ ጎርደን የአርጀንቲናን ተከላካይ መስመር ሰብሮ በመግባት መረቡን አናወጠው። ስቴዲየሙ በእንግሊዝ ደጋፊዎች ደስታ ተናወጠ። ውጤቱም 1-0። ይህች ጎል የአርጀንቲና ሰማይ ያጨለመችው። እንግሊዝ መሪነቷን ለማስጠበቅ የአጥር ግንብ ስትሰራ አርጀንቲና ኳሱን ተቆጣጥራ ቀስ በቀስ ማጥቃት ጀመረች። በዚህ እጅግ አስጨናቂ ቅጽበት ሜሲ የተለየ ነገር አደረገ። በፍጥነት መሮጥን አልመረጠም። ይልቁንም ጨዋታውን በጭንቅላቱ መምራት ጀመረ። ወደ መሃል ሜዳ እየወረደ ኳስን ይቀበላል። ተከላካዮችን እየሳበ ቦታዎችን ያዛባ ነበር። ደቂቃዎች የገፉ ሲሄዱ እንግሊዞች ይበልጥ ወደ ኋላ ተሳቡ። ይህ ደግሞ ሜሲ መረቡን ለመዘርጋት የሚፈልገው ምቹ ሁኔታ ነበር። 85ኛው ደቂቃ ሜሲ በሶስት የእንግሊዝ ተከላካዮች መካከል የአይን ጥቅሻ ያህል ጠባብ ክፍተት ተመለከተ። ብዙዎች ያላዩትን የታወሩበትን መስመር እሱ በአስማታዊ እይታው አየው። በአንድ ስስ ንክኪ ኳሱን ለኤንዞ ፈርናንዴስ አቀበለው። ኤንዞም ያንን ስጦታ ወደ ጎል ቀየረው። 1-1 የአርጀንቲና ደጋፊዎች በደስታ አበዱ። 92ኛ ደቂቃ ተጨማሪ ሰዓት ሜሲ ገና አልጨረሰም ነበር። በቀኝ ክንፉ ኳስ ተቀበለ። ጭንቅላቱን ቀና አድርጎ ሳጥኑን ቃኘ። ከዚያም ልክ እንደ ቀዶ ጥገና ሐኪም በጥንቃቄ ኳሱን ወደ ሎታሮ ማርቲኔዝ አሻገረው። ሎታሮ በግንባሩ የመታው ኳስ መረቡን ሲያናውጠው ውጤቱ 2-1 ሆነ። አርጀንቲና ጨዋታውን በማይታመን ሁኔታ ገለበጠችው። ሜሲ በሁለት አስማታዊ አሲስቶች የአርጀንቲናን ህልም ያው አደረገ። በእግር ኳስ ዓለም ውስጥ ታላቅነት ብዙ ጊዜ በሚቆጠሩ ጎሎች ብቻ ይለካል። ነገር ግን የእግር ኳስ ጠቢባን የሚያዩት ሌላ እውነት አለ። አንድ እውነተኛ መሪ ጎል ሳያስቆጥር ጨዋታውን ሊገዛ ይችላል። የቡድኑን ልብ ትርታ ሊወስን ይችላል። ተጋጣሚን በአእምሮ የበላይነት አሽመድምዶ የድልን በር ሊከፍት ይችላል። ዛሬ ሊዮኔል ሜሲ ያደረገው ይህን ነበር። ይህ ድል አርጀንቲናን ለሁለተኛ ተከታታይ ዓለም ዋንጫ ፍጻሜ ያበቃት ብቻ ሳይሆን ሜሲ በ26 የዓለም ዋንጫ 8ኛ የጎል አስተዋጽኦን እንዲመዘግብ አድርጎታል። በመጨረሻም የእንግሊዝ ተጫዋቾች በጥቂት ደቂቃዎች የትኩረት ማጣት የፍጻሜ ህልማቸው መክኖባቸው በጸጥታ ሜዳውን ሲለቁ፣ በስቴዲየሙ ውስጥ ግን አንድ እውነት አስተጋባ። ጊዜ ሰዎችን ያስረጃል። ሊዮኔል ሜሲ ግን የማይደነበዝዝ ጥበብ አሳየ። አሁንም የዚህ ዓለም እግር ኳስ ንጉሥ እንደሆነ አስመሰከረ። ኳስ አንዳንድ ጊዜ ጨካኝ ናት። ባለወርቅ ህልሞችን ታጨልማለች፣ የታላላቅ ሰዎችን ልብ ትሰብራለች። ነገር ግን አንድ እውነት አለ። የሊዮኔል አንድሬስ ሜሲ ታላቅነት በወርቅ ሜዳሊያ ክብደት ወይም በዋንጫ ብዛት ብቻ የሚለካ አይደለም።
አርጀንቲና ይህንን ዋንጫ ብትበላም ባትበላውም ሜሲ በዚህ ዕድሜው በሜዳ ላይ ያሳየው ምትሃትና ረቂቅ ጥበብ ብቻውን ለዘላለም ሲናገር የሚኖር ታሪክ ነው። ከመጫወቻ ሜዳው በላይ እግር ኳስ የአእምሮና የነፍስ ጥበብ አድርጎ ቀይሮታል። ከጨዋታው በፊት በፍጥነታቸውና በጉልበታቸው እንበታትናቸዋለን እያለች ትፎክር የነበረችው በወጣት ጉልበት የናወዘችው ብርቱዋን እንግሊዝ የገራት በሩጫ ሳይሆን በእርጋታው ነበር። ያንን ግዙፍ የእንግሊዝ ድንፋታ በግራ እግሩ አስቆሞ በጥበብ ሰንሰለት አስሮ አስቀመጠው። የዓለም ዋንጫው ወደ ቦነስ አይረስ ይሂድ ወይም አይሂድ፣ ሜሲ ግን ለትውልድ የሚተርፍ የጥበብ አሽራውን አኑሯል። እግር ኳስ ውበት ካላት ያ ውበት ሊዮኔል አንድሬስ ሜሲ ይባላል። ቅሪላ ቲዩብ ሰብስክራይብ እያደረጋችሁ ቤተሰቡ